አናስታሲያ ግዙፉን የፎቶ ማጋሪያ መድረክ ኢንስታግራምን ስትቀላቀል ገና የ13 ዓመት ታዳጊ ነበረች። በለጋ ዕድሜዋ የውበት አጠባበቅ፣ ሰውነት ለመቀነስ የሚሰሩ ስፖርቶችና የመሳሰሉትን ለመመልከት እንዲሁም ራሷን በዕድሜ ከሚልቋት ቆነጃጅት ሞዴሎች ተርታ ለማሰለፍ ኢንስታግራም መንገድ እንደሚከፍትላት አምናለች። እዛ ያገኘችው ግን እንደጠበቀችው ሳይሆን ቀርቶ ራሷን ካሰበችበት የምታደርስበት ሳይሆን ራሷን የምትጠላበት ቦታ ሆና አገኘችው። ይባስ ብሎም አናስታሲያ ኢንስታግራምን ከተቀላቀለችበት ጊዜ ጀምሮ የአእምሮ ጤናዋ ተቃውሶ ሆስፒታል እስከ መግባት ደረሰች። አሳዛኙና አስከፊው ነገር አናስታሲያ ከብዙዎች አንዷ መሆኗ ነው። በዚሁ መድረክ በመጣ መዘዝ ከአእምሮ መቃወስ ጀምሮ ሕይወታቸውን እስከ ማጣት የደረሱት እጅግ ብዙዎች ናቸው። ለዚህ ምስክር የሚሆን በሚመስል መልኩ ደግሞ ወላጆች ኢንስታግራምና ፌስቡክን የመሳሰሉ ማህበራዊ ድረገጾችን የሚያስተዳድረው ሜታ ተቋም ባለቤት ማርክ ዛከርበርግ ፊት ለፊት የልጆቻቸውን ፎቶዎች ወደ ላይ ከፍ አድርገው አንስተው ልጆቻችን አንተ በፈጠርከው ድረገጽ ኃላፊነት በጎደለው መልኩ እንዲተላለፍ በፈቀድከው ይዘት ሕይወታቸውን አጥተዋል፣ በዚህ ኩራት ይሰማሃል ብለው ሐዘን የተሞላበት ጥያቄያቸውን አንስተዋል። ማርክ ዛከርበርግ አዝናለሁ ብሎ የመለሰ ቢሆንም ብዙዎች ግን ይህን ለማለት እጅግ ዘግይቷል፣ ነገሮች እጅግ ከተበለሻሹ በኋላም ይህንን ቢል ምንም ትርጉም አይኖረውም ብለው ያምናሉ። ከዚህም በላይ ማርክ ዛከርበርግና ሜታ ሐዘናቸውን ገልጸው ከማለፍ ባሻገር ችግሩን የሚቀርብ ጨርሶ ባይቀርፍ እንኳን የሚዋጋ ወሳኝ መፍትሄ ይዘው መምጣት አለባቸው ይላሉ። ለዛሬም ይዘንላችሁ የመጣ ነው ለዓመታት ለውጥን ሲጠብቁ ኖረው ግን ካሰቡት በተቃራኒ የሆነባቸው ነገሩ የቆረቆራቸው የሜታ የቀድሞ ሰራተኞች ተቋሙ ከተጠቃሚዎች ደህንነትና ግላዊነት ይልቅ ትርፍን እንደሚያስቀድምና ከተጠቃሚዎች ግላዊነት ጋር በተያያዘ ስለሚደርሰው ጥፋት የተናገሩትን ነው። ከዚህም ጋር አያይዘን በሜታ ስር የሚገኙ ማህበራዊ ድረገጾች ምን ያክል የሰዎችን በተለይም የታዳጊዎችን አእምሮ በመበረዝ ለጉዳት እንደሚዳርጉ እናያለን። አብራችሁን ቆዩ። ከ2020 ጀምሮ ፍራንሲስ ሃውገን የተባለች አንዲት በፌስቡክ ፕሮዳክት ማኔጀር ሆና ታገለግል የነበረች ሴትን ጨምሮ ጥቂት የማይባሉ የሜታ የቀድሞ ሰራተኞች አለኝ ያሉትን እውነት ለመናገር ወጥተዋል። በቢሊዮኖች የሚቆጠሩ ተጠቃሚዎች ያሉት ፌስቡክ ብዙዎች እምነታቸውን ጥለውበት ምስጢራዊ መልእክቶቻቸውን ሳይቀር ሲለዋወጡበት ለዓመታት ቆይተዋል። ፍራንሲስ ሃውገን የተባለችው የቀድሞ ሰራተኛው በ2021 ፌስቡክ ፔፐርስ የተባሉ የተቋሙ ምስጢራዊ ወረቀቶችን ለህዝብ ካሳየችና ኢንስታግራም በውስጡ ያሉት ይዘቶች ታዳጊ ሴቶችን ለአእምሮ ቀውስ እንደሚዳርግ እያወቀ ለገንዘብ ሲል እርምጃዎችን ከመውሰድ መቆጠቡን ከተናገረች በኋላ በተጠቃሚዎች ውስጥ ያለው እምነት በትንሹም ቢሆን መሻሻል ጀምሯል። ይህች ሴት ፌስቡክ ሰዎችን እየጎዳ መሆኑን ያውቃል፣ ነገር ግን ከተጠቃሚዎች ደህንነት ይልቅ ትርፍን ማስቀደም መርጧል በማለት ተቋሙ በዚህ ረገድ የሄደበትን ርቀት ለሰዎች ለማስረዳት ሞክራለች። ፌስቡክ አስደንጋጭ በሆነ ሁኔታ ክፍፍልን የሚሰብኩ የጥላቻ ንግግሮችን የያዙና የተጋነኑ ከእውነት የራቁ ይዘቶችን ሆን ብሎ እንደሚያስተዋውቅና በተቻለ መጠን ብዙ ሰዎች ጋር እንዲደርሱ ለማድረግ እንደሚሞክር የተናገረች ሲሆን ይህም እንደዚህ አይነት ይዘቶች ከሌሎች በተለየ መልኩ የሰዎችን ቀልብ የሚስቡ በመሆናቸው እንደሆነ አስረድታለች። ከዚህ በተጨማሪ ሳራ ዛንግ የተባለች በፌስቡክ የቀድሞ ዳታ ሳይንቲስት የነበረች ሴት ፌስቡክ ምን ያክል ህገወጥ በሆነ መንገድ ለፖለቲካ ፍጆታ የሚውል አደገኛ መሳሪያ እንደሆነ ገልጻለች። ከነዚህ ሰዎች በተጨማሪ በቅርብ የምናስታውሳት ሳራ ዊሊያምስ የተባለችው እስከ ፈረንጆቹ 2017 ድረስ በፌስቡክ ታገለግል የቆየችው ሴት ስትሆን ይህች ሴት ተቋሙ ከላይ ከተጠቀሱት አደገኛ ነገሮችን ባለፈ ጾታዊ ትንኮሳዎች የሚፈጸሙበት ከምንም በላይ ገንዘብና ትርፍ ቦታ የሚያገኙበት ስፍራ መሆኑን ደጋግማ ተናግራለች። ሳራ ተቋሙ ምን ያክል የሰዎችን ጉድለት ለትርፍ እንደሚጠቀም ባስረዳችበት ሰዓት ያነሳችው አንድ ነገር ብዙዎችን የሚረብሽና ጥያቄን የሚያስነሳ ነበር። አንዲት ታዳጊ ሴት በኢንስታግራም ፎቶ ለጥፋ መልሳ ካጠፋችው ይህ ለተቋሙ ትልቅ የመረጃ ግብዓት ነው። ኢንስታግራም ይህንን ልጅቷ በራስ የመተማመን ችግር እንዳለባትና መልክና አፈጣጠሯ ላይ ጥያቄ እንዳለባት እንዲረዳ ያደርገዋል።
በፍጥነትም ለዚች ታዳጊ ሴት የውበት መጠበቂያዎች ላይ የሚሰሩ ተቋማት ማስታወቂያዎች እንዲደርሷት ያደርጋል ስትል ተናግራለች። በቃ የሰዎች ድብርትና በራስ አለመተማመን ማለት ለፌስቡክ ትርፍ ማለት ነው። እነዚህ ኃላፊነት ይሰማናል በማለት ወደፊት የሚመጡ ሰዎች ፌስቡክና ኢንስታግራም ድረገጾቻቸውን ደህንነታቸው የተጠበቀ እንዲሆን ማድረግ እንደሚችሉ ያውቃሉ። ነገር ግን ከዛ ይልቅ የይዘቶችን መጋራትና ቫይራል መሆንን ቅድሚያ ይሰጣሉ በማለት አሳዛኙን እውነታ ይገልጻሉ። ሜታ እያንዳንዷን እንቅስቃሴያችንን፣ ስሜታችንንና ፍላጎታችንን ጠንቅቆ ያውቃል። ይህንንም ግላዊነታችንን የእኛን እንቅስቃሴ በማጥናት ሊያተርፉብን ለሚፈልጉ ግዙፍ ተቋማት አሳልፎ ይሰጣል። ካለ እውቅናችን፣ ካለ ፍላጎታችን። ይህን ነገር ማስቆም ደግሞ ከሚባለው በላይ ከባድ ሆኗል። ይህ እነዚህ ወደፊት የመጡት ሰዎች የሚዋጉለት ዓላማ ነው። የተቋሙ ባለቤትና ስራ አስኪያጅ የሆነው ማርክ ዛከርበርግም በተደጋጋሚ ሕግ ፊት ቀርቦ ይቅርታ ቢጠይቅና የሚያስተዳድረው ተቋም ነገሮችን እየተሻሉ ለማድረግ ሌት ተቀን እየሰራ እንደሆነ ቢናገርም ተጠቃሚዎች ግን አሁንም የተሻለ መልስና የተሻለ እርምጃ እንፈልጋለን በማለት ላይ ናቸው። ትልቁ ጥያቄ ግን የሚመጣው እዚህ ጋር ነው። ሕይወታቸውን ላጡት ታዳጊዎች፣ የአእምሮ ቀውስ ውስጥ ለገቡት ሰዎች ኃላፊነቱን የሚወስደው ሜታ ብቻውን ነው? አዎ፣ ሜታ የማህበራዊ ድረገጹን አበልጽጎ አቅርቧል። ሜታ የእኛን ትኩረት በመሳብ ገንዘብን ለማትረፍ ተግቶ ይሰራል። ሜታ የተሻሻሉ የደህንነት ስርዓቶችን መገንባትን ችላ በማለት ለትርፍ በሚል ጥፋቶች እንዲደርሱ ፈቅዷል። ነገር ግን የሁሉ ጥፋት ሲደርስ ወላጆችስ የት ናቸው? ትምህርት ቤቶችስ ምን እየሰሩ ነው? ማህበረሰቡ በዚህ ውጥንቅጥ ውስጥ ቦታው የቱ ጋር ነው? ማህበራዊ ድረገጾች የወላጆችን ቦታ በመተካት ልጆችን በፈለጉት መንገድ ቀርጸው እያሳደጉ አይደለም? ልጆች ስሜታቸውን እንዴት መግራት እንዳለባቸው ሳይማሩ ለስማርትፎኖች ብሎም ለማህበራዊ ድረገጾች ይጋለጣሉ። ስለ ማንነታቸው በደንብ ሳያውቁ በራስ መተማመንን ሳይማሩ ሞራላቸውን የሚሰብሩ ቃላቶች እንዲሰነዘርባቸው ይሆናሉ። ይህም ቆይቶ አደገኛ ወደ ሆነ ጥፋት ይመራቸዋል። ኃላፊነቱ የሁላችንም ነው ለማለት እንወዳለን። ሰላም ቆዩን።